ሰላም ሰላም ውድ የሶሉሽን ቻናል ቤተሰቦች፣ በዛሬው ቪዲዮ በኤዲቲንግ መኪና ላይ ቦምብ ማፈንዳት እንዴት እንደምንችል የምናየው መጨረሻ ላይ የሚሰጣችሁ ቲፕ አለ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁ ቪዲዮ ላይክ ማድረግ እንዳይረሳ። አሁን ቀጥታ ወደ ቪዲዮ። በመጀመሪያ ካፕከት ሶፍትዌር እንከፍታለን። ከዛ በመቀጠል ፋይላችንን ኢምፖርት እናደርጋለን። አሁን እንደምትመለከቱት ፋይላችንን ኢምፖርት አድርገን ጨርሰናል። ከዛ በመቀጠል ቪዲዮን ድራግ ኤንድ ድሮፕ አድርጌ ወደ ታይም ላይ እናስገባለን። ቪዲዮ ይሄ ነው። ከዛ በመቀጠል ግሪን ስክሪኑን ድራግ ኤንድ ድሮፕ አድርጌ ወደ ታይም ላይ እናስገባለን። ግሪን ስክሪኑን ለማጥፋት ምን አደርጋለሁ? እዚህ ጋር ቤዚክ ሚለው ከታውት ላይ በማድረግ ክሮም ከሚለው ኦፕሽን አለ የቦክስ ምልክቱን አንድ ጊዜ ክሊክ አደርጋለሁ። ከዛ ከለር ፒከር ምትል እዚህ ጋር የብረሽ ምልክት አለች፣ እሱን ክሊክ በማድረግ አረንጓዴውን ፓርት አንድ ጊዜ ሴሌክት አደርጋለሁ። ስትሪንግዝ ሚለውን እጨምረዋለሁ ማለት ነው። ከዛ አሁን እንደምትመለከቱት ግሪን ስክሪኑ ጠፍቶልኛል ማለት ነው። አሁን በመቀጠል መኪናውን ሙሉ በሙሉ በፍንዳታው ሸፍነዋለሁ ማለት ነው። በነገራችን ላይ መኪናው ምንም መታየት የለበትም፣ ሙሉ በሙሉ መሸፈን አለበት። እዚህ ጋር ፍንዳታው ሲጀምር ትንሽ የግሪን ስክሪን አይነት ቫይብ አለው። እሱን ለማጥፋት ስትሪንግዙን ጨምራለሁ ማለት ነው። እንዲህ ጥቁር ሆኖ እንዳይሄድባችሁ እዚህ ጋር ተቀንሱታላችሁ፣ ከቪዲዮ እኩል ታርጉታላችሁ። ከዛ በመቀጠል እዚህ ጋር ፍንዳታው የሚጀምርበት ቦታ ላይ ማለት ነው። ብዙ ጊዜ መኪኖች ሲፈነዱ የሆነ የመንቀሳቀስ አይነት ነገር አላቸው። እሱን ኢፌክት ላይ እንገባና ሻክ ሚል ኢፌክት አለ። እሱን ድራግ ኤንድ ድሮፕ በማድረግ አስገባለሁ ማለት ነው። ትንሽ ቦታ ስለሆነ የምፈልገው ቀንሰዋለሁ። እስቲ እንመልከተው። እንደገና በተጨማሪ እዚህ ጋር ፊውዚ ሚል ኢፌክት አለ። እሱንም ድራግ ኤንድ ድሮፕ አድርጌ እላዩ ላይ እደረባለሁ ማለት ነው። አውትሮ ላይ እዚህ ጋር ኦልድ ቲቪ ሚል ኢፌክት አለ። እሱን እንጨምረዋለን ማለት ነው። እና እዚህ ጋር ቲቪ ኦፍም ሚል አለ። እሱንም ድራግ ኤንድ ድሮፕ አድርጌ እደረባለሁ ማለት ነው። ሙሉ ቪዲዮ ላሳያችሁ። መጨረሻ ላይ ሰጣችኋለሁ ያልኳችሁ ቲፕ ምንድነው? እንዲህ አይነት ቪዲዮ ኤዲት በምታደርጉበት ጊዜ ኤዲቲንጋችሁን ከነልባ ወይም ፕሮፌሽናል ለማድረግ መጠቀም ያለባችሁን ቴክኒኮች ነግራችኋለሁ። አንደኛ ራሳችሁ የቀረጻችሁት ቪዲዮ መሆን አለበት። ለኤዲቲንጋችሁ አሪፍ አድርጋችሁ ራሳችሁ የቀረጻችሁት ቪዲዮ መሆን አለበት። ሁለተኛ ነገር ደግሞ ሳውንድ መጠቀም አለባችሁ። እዚህ ጋር ፍንዳታው የሚጀምርበት ቦታ ላይ ማለት ነው የቦምብ ፍንዳታ አይነት ሳውንድ መጠቀም አለባችሁ። እሱን ሳውንድ ከየት እናገኛለን ካላችሁ ጎግል ላይ አዶቤ ስቶች ብላችሁ ሰርች በማድረግ የቦምብ ፍንዳታ አይነት ሳውንድ ስጠኝ ብላችሁ ሰርች ብታደርጉ ብዙ አይነት የቦምብ ፍንዳታ አይነት ሳውንዶች ይሰጧችኋል። እሱን ተጠቀሙ። እኔ እዚህ ጋር ለሳምፕል ስለሆነ የሰራሁት አልተጠቀምኩትም። ሶስተኛ ነገር ደግሞ እኔ ራሴ የከፈኩት የቴሌግራም ቻናል አለ።
ስክሪኑ ላይ አስቀምጥላችኋለሁ። እዛ የቴሌግራም ቻናል ላይ በመግባት እዚህ ቪዲዮ የተጠቀምኳቸውን እንዳለ ግሪን ስክሪኖች፣ ኢፌክቶች እንዲሁም መኪናውን አስቀምጥላችኋለሁ። አወርዳችሁ እናንተ ይህ ቪዲዮ የተመለከታችሁ ፕራክቲስ ማድረግ ትችላላችሁ ማለት ነው። ለቻናሉ እስከሆናችሁ ቻናሉ ሰብስክራይብ እንዲሁም ቪዲዮ ላይክ ማድረግ እንዳይረሳ። እንዲሁም የመለቃቸው ቪዲዮዎች እንዲደርሱ የኖቲፊኬሽን ምልክቱን ይጫኑ። በቀጣይ ቪዲዮ እስክንገናኝ ሰላም።